ከመካከላችሁ ጧት መኪና ቢኖረው የሚጠላ ሰው አለ? ከመካከላችሁ ጧት ቆንጆ ቤት ቢኖረው የሚጠላ ሰው አለ? አለ ወንድሞች? ሸጎል ያስፈራችሁ የለም አይደል? እንደው አለ የሚባል ነገር ጧት ታገኛላችሁ ቢባል የሚጠላ ሰው አለ? የለም አይደል? ግን ሱብሃንአላህ ሱቢ ከመስገዳችን ፈርዱን ሰላት ከመስገዳችን በፊት የምትሰገደው 2 ረካ ኸይሩ ሚነ ዱንያ ወማ ፊሃ ዱንያ ላይ ካሉት ነገሮች ሁሉ የበለጠችው እቺ 2 ረካ ናት። ፈርዱ እንዳይመስላችሁ፣ ፈርዱ አይደለም ሱናዋ ብቻ 2 ረካ ቀብልያዋን የሰገደ ሰው ኸይሩ ሚነ ዱንያ ወማ ፊሃ። ስለዚህ እቺ መኪና ማግኘት ይፈልግ ሐያ አለ ሰላ አሰላቱ ኸይሩ ሚነ ኑም ወርውረው ብርድ ልብሱ ወርውረው። ገና እንተኛ የለ እንደ ብዙ አመት ገና እንተኛለን እኮ የረጅም ጊዜ የምንተኛበት መኝታ አለ እኮ። ወርውረው ብርድ ልብሱን። አንተ ማታ ዘክረህ ሱናውን ጠብቀህ ተኛ። ሞባይል መሙላት ካንተ አይጠበቅም። አዛን ትሰማለህ። ከአዛን በፊት 10 ተኩል ትነሳለህ። 10 ሰዓት ትነሳለህ። አላህ ከወፈቀ ረካዓቴን ስገድ፣ ጌታዬ ወይ ዘንልኝ በል፣ ከርካሽ ነገር ጠብቀኝ በል። ከዚሁ ከተንቀሳቀሳችሁ ወላሂ ነገ ደርሱበታላችሁ። ነብዩና አለይሂ ሰላቱ ወሰላም እኮ አላህ ለነብይነት ሲያጫቸው በልጅነት እንኳን ሰርግ ቤት ሄደው ሰርጉን ለማየት ሲሄዱ ሙዚቃ እንዳያዳምጡ ሰርግ ቤት አጠገብ እንዲተኙ ነው አላህ ያደረጋቸው። ፕሮግራሙ ሲያልቅ ነው ከእንቅልፍ የነቁት። ሙዚቃ እንዲያዳምጡ አላህ ፈለጋቸው። ሙዚቃ ለምን? የሸይጣን መሳሪያ ነው። የሸይጣን መሳሪያ ነው። አንዳንድ ወጣት ሙዚቃ አዳምጡ ያለቅሳል አይደል? ምን ሆንክ ስትለው አያውቀውም እሱ ራሱ። ግን ያለቀሰው ለምንድን ነው? ለሴት ብቻ ስለተዘፈነ ነው። አረ ያፈቀርካት ካለ እንኳን ኒካ እንሰርልኝ ብትለው ወላሂ አያውቃትም። የዘን ተጣጣለ ዝም ብሎ ለምን? የሸይጣን ጉድጎታ ስለሆነ። ጤነኛውን ሰውዬ እኮ የሚያዘልለው ሙዚቃ ነው። አንድ ሙሚን ደግሞ ሙዚቃ ያዳምጥ። አንድ ሙሚን ወላሂ ሙዚቃ ያዳምጥ። መገለጫው አይደለም ማር እያለ ቁርአን ማር ሰው ማር እያለ በሾካ ውስጥ ይከታል። ሙሚን እጁን ከቶ የቴፕ ሙዚቃ ያከፍታል። አያደርገው። አላህ እኔንም እናንተም ከሙሚኖች አላህ